መሪ በጣም ወሳኝ ነው። የሱም ባህሪ ነው ለህዝቡ የሚያለብሰው። መሪ የሚገባው ቃል ዝም ብሎ አይመክንም። የመሪ ቃል በጣም ከእግዚአብሔር ቀጥሎ እኮ እነሱ ናቸው ያሉት። እስራኤላውያን እንደው እግዚአብሔር ከሱ ቀጥሎ የሚሾምላቸው መሪዎች ነበሩ። አንተ የኔ አፍ ትሆናለህ እኮ ነው ያለው ሙሴ። ስለዚህ መሪዎች ከነሱ አንደበት የሚወጣው ቃል ህዝቡ እንደሚተገበር ነው የሚያምነው። ቃል የእምነት ዕዳ ነው። ዝም ብሎ ቃል የሚገባበት ጉዳይ አይደለም። አንድ መሪ የሚገባው ቃል እንደኔ አይነቱ ተራ ሰው የሚገባው ቃል አንድ አይደለም። በጣም ይለያልና እኔ የሥርዓት ለውጥ ያስፈልገናል ብለን ነው የታገልነው። እኛ የሥርዓት ለውጥ ያስፈልገናል። ኢህአዴግን ጥለን ሌላ መንግስት እንዲመጣ በሰላማዊ ትግል ታግለናል። ኢትዮጵያ ወደ ምርጫ ትራክ ውስጥ ገብታ አንዴ በምርጫ የሚቀየር መንግስት እንዲኖር ትፈልገናል። ብዙ ጊዜ ህልማችንም ዛሬም ነገም እሱ ነው የሚሆነው። ምክንያቱም እንዲህ በዋዛ መቀየር እንደማይቻል እያየን ነው። እየቀናን በጎረቤቶቻችን ኬንያ ጋር እንሄዳለን። በኢህአዴግ ውስጥ የነበረ አንድ ቡድን የለውጥ ኃይል ተብሎ የውስጥ ትግላቸውን ወደፊት በታሪክ ይነግሩን ይሆናል። እንግዲህ አልፎ አልፎ የነገሩን ምናልባት በጽሁፍ ጽፈው ምናልባት እነ ለማ መገርሳ እነ ገዱ አንዳርጋቸው ጽፈው የኢትዮጵያን ህዝብ የማያስነብቡን ከሆነ በታሪክ እንወቅሳቸዋለን ወይም እኛ እንጽፍባቸዋለን። ተራሱ ደስ ይህንን የውስጥ ትግላቸውን እዚህም ከውጭ ጋር ያለው ግፊት አይሎ ለውጥ ነው የመጣው። የለውጥ ኃይል ብሎ ነው የመጣው ኃይሉ። ግን እሺ እባብም ቆዳውን ገሽጦ ማነው ስሙ ንስርም ምንቃሩን ያረጀውን ምንቃሩን አድሶ ህይወቱን ይቀጥላል። እንዲህ ሊሆን ቢችል ደስ ይለን ነበር ለውጡ። ዛሬ ላይ ያሉት መሪዎቻችን ከኢህአዴግ ወጡ ናቸው፣ ምንም ጥርጥር የለው። በኢህአዴግ ቤት ተኮትኩተው ጡጦ ጠብተው ያደጉ ናቸው። እኛ ግን ብሶት ወልዷቸዋል እዛ ውስጥ ብለን ነው የምናምነው። ከዛ በኋላ ወደዚህ ከተመጣ በኋላ ግን ምንድን ነው የሲስተም ለውጥ አልታየም። የመጣንበት ያለው አካሄድ የኢህአዴግ አይነት ሆኖ ስም ነው የተቀየረው። ኢህአዴግን በብልጽግና ቀየረው። ብልጽግና የሚለው ራሱ የፓርቲው አወቃቀር የመጣበት መንገድ የራሱ ህጋዊነት ተጠያቂነት አለበት። ወደፊት እሱንም በደንብ ይገለጻል። በዚህ ላይም ምርጫ ቦርድ እነ ወይዘሪት ብርቱካን የሚጠየቁበት ዘመን ይመጣል። ሪሊ ብልጽግና የፓርቲው አዋጅ 1162 የምርጫ ቦርድ አዋጅ በሚፈቅደው መሰረት እንትኑን ጠብቆ ነው የመጣው የሚለው ነገር ጥያቄ አለ። በደንብ በዛ መልኩ ነው ወይ ብልጽግና ራሱ የመጣው? ራሱን እንዴት አድርጎ ወዲያውኑ ወደ ብልጽግና ቀየረ? ይሄ ተገቢ የሆነ ጥያቄ ያስነሳል። እሺ ይሁን ብለን እኮ አለፍን። ለምጣዷ ሲባል አይጧ ትለፍያል። ስለዚህ ይሄ ሲስተማቲክ የሆነ ለውጥ አልመጣም። ነገር ግን ከውስጥ የሚነሱስ የውስጥ አርበኞች የውስጥ ሰዎች ለውጥ የሚያመጡ ከሆነ እንከተላቸዋለን። ግን እዛ ውስጥ ያዩት ህጸጽና አንከን ተመልሶ የማይመጣ ከሆነ የግድ እነኚህ ሰዎች ይመራሉ ብለን ተስፋ እናደርጋለን። መቼም ሰው ልብን መርምሮ የሚያውቀው እግዚአብሔር እንጂ ሰው አይደለም። የከብት አመል በዕለቱ የሰው አመል በዓመቱ ይባላል። ከብት በዕለቱ ነው አመሉ የሚታወቀው፣ የሰው ግን ቆይቶ ነው ዓመታት። ስለዚህ ይህን ማየት አይቻል። ከዛ ውጭ ልክ ነሽ ያነሳሽው ባልተቀየረ ህገ መንግስት ባልተሻሻለ የአገሪቱ ችግር ህገ መንግስቱ ነው፣ የችግራችን ምንጭ ህገ መንግስቱ ነው እያል የምንጮህ አካላት አለን። ህገ መንግስቱ አይነኬ አድርገው ደግሞ የሚስሉ አካላት አሉ። እነኛ አካላት ከዘውግ ጋር ከማንነት ፖለቲካ ጋር የተንጠላጠሉ አካላት ህገ መንግስቱ ለነሱ አካሄድ ስለተመቻቸው ለነሱ ርዕዮተ ዓለም ስለተመቻቸው እንዲነካ አይፈልጉ። ከህዋት ጀምሮ ይሄ ሀገር ያፈርሳል፣ ይሄ ህገ መንግስት ያለያየናል፣ ኢትዮጵያዊነትን ጥላሸት ይቀባል፣ ኢትዮጵያዊነትን ያፈርሳል የምንል አካላት ደግሞ ይሄ ነገር ይስታገሽ የሚሻሻሉ በርካታ ነገሮች አሉ። የፋርስና የሜዶን ህግ አይደለም ህገ መንግስቱ፣ ወይም መጽሐፍ ቅዱስና ቅዱስ ቁርአን አይደለም። በሰው ነው ስራው መሻሻል አለበት። ይሄው ለ3 10 ዓመታት ህገ መንግስቱን አንድ እንኳን ማሻል አልቻለም። ጠቅላይ ሚኒስትር አብይ አህመድ እንደመጡ ተቃዋሚ ፓርቲዎችን ሰብስበው ነበር። ጠቅላይ ሚኒስትር ቢሮ እዛ ተገኝቻለሁ። በዛን ሰዓት ያነሱት ነገር ህገ መንግስቱን የሚያሻሻል አካል ተብሎ ነፍሳቸውን ይማርና ፕሮፌሰር በየነ ጴጥሮስን እዛው ነው አሳኝ ያደረጓቸው። እርሶ የሚመሩት ቡድን ህገ መንግስቱን ለማሻሻል ረቂቅ እንትን ያቀርባል ተብሎ እዛ በቃ የሆነ ግርግር ተፈጠረ። በቃ ጥሩ ተስፋ ነበር የጨበት ህገ መንግስቱ ላይ መሻሻል ቢቀርባት ፖለቲካ ፓርቲዎችን ተወያይተውበት ወደ ህዝብ እናወርደዋለን የሚል 7 ዓመት ያኔ ምን ጅምር ነገር ተደረገ? በፕሮፌሰር በየነ ምንም ኮሚቴዎች 1-3 ተራሶ ሌላም ኮሚቴ ነበር እንዲተዋቀሩ ፓርቲዎች አንድ ላይ ሆኖ አሉ። ኦሮሚያ ውስጥ የዛን ጊዜ ወደ 14 ፓርቲዎች ነበሩ። እንደውም የኦቦ ማናቸው ስማቸውን ጠርተው ለኦሮሞ ህዝብ 14 ፓርቲ ምን ያደርግለታል? ሰብሰብ በሉ፣ አንድ ላይ ሆናችሁ ታገሉ። ጥሩ እኮ ቅንነት የተሞላው እኮ ምክር ነበር። ሪሊ ቢተገበር ኖሮ ቅንነት የተሞላው በፖዚቲቭ ሳይድ የምትወስጂው ግን ብቻቸውን አቶ አበባውን እኔ ጥያቄ ብቻቸውን የሚተገብሯቸው ነገሮች አሉ። ያው መልሱ ላይ የመጡበት ነው። የፓርቲዎችን መሰባሰብ፣ የህገ መንግስት ማሻሻል፣
በሰንደቅ ዓላማ ጉዳይ መግባባት ያልነበረባቸው የማንነት ጥያቄዎች በጣም እጅጉን ተበራክተው የወጡበት እንግዲህ የዲሞክራሲ ስርዓት ከነበረው በተሻለ መልኩ ይሰፍናል ተብሎ ስለነበረ ይሄ የፓርቲዎች ተስፋፍቶ የመምጣት የመድብለ ፓርቲ ስርዓቱን በደንብ አጠናክሮ የማስወጣት ነገር ጅምር ነገሮች ነበሩ። እንደውም ተፎካካሪ ፓርቲዎች ከጠቅላይ አመራሮች እርሶ ቀደም ብሎ ሲገልጿቸው የነበሩት በሽብር ተግባር በሀገሪቷ የተከሰሱ የሞት ፍርድ የተፈረደባቸው ሁሉ በኢትዮጵያ የፖለቲካ ስርዓት ውስጥ ታቅፈው እንዲንቀሳቀሱ አስቻይ ነገሮች የተመቻቹበት ነበር። እነዚህ ነገሮችን ግን ብቻቸውን ማስቀጠል ይችሉ ነበር። ወደ ኋላ ያለ አካል እሳቸው ብቻ ናቸው ተብሎ መጠቀስ ይችላል። ልክ ነው፣ ሀገር መሪዋን ትመስላለች። መሪነት ግን ይሄ ባለው በኢትዮጵያ እንግዲህ የፌደራል አወቃቀር አይደል በተለያየ መልኩ እኮ ክልሎች እርስ በርስ ሰጣ ገባው ሲገቡ ያየንበት ወቅትም ነበር። በዚህ በ7 ዓመት ስድድብ የሚመስሉ ቃላት ሲለዋወጡ የነበሩበት የሚተቻቹ እርስ በርስ ተከሻ ለተከሻ የሚገፋፉ ከፌደራል መንግስቱ በላይ ጡንቻቸውን ለማፈርጠም የሚጥሩ ክልሎች እንግዲህ ትግራይ ክልልንም በአንድ መልኩ ማንሳት እንችላለን የነበሩበት ነውና ብቻቸውን ሊወጧቸው የሚችሏቸው ነገሮች ነበሩ ወይ? እሱ ላይ በደንብ እንድናነሳው ነው። እንግዲህ አንድ መሪ ስልጣን ላይ ሲመጣ የራሱን ካቢኔም ይመርጣል እኮ አይደል? ለእሳቸው ለሚከተሉት ኢትዮጵያን ለሚያስቀጥል ኢትዮጵያን ወደ ከፍታ ማማ ላይ ለሚያወጣ ሐሳባቸው ምቹ የሚሆኑ ከጎናቸው የሚቆሙ አጋር የሆኑ እንትኖችን መምረጥ የእሳቸው ኃላፊነት ነው። ካቢኔያቸውን እሳቸው ናቸው የሚያዋቅሩት። ሹመት የሚሰጡ እሳቸው ናቸው። እንዲያውም ያኔ በዘመነ ኢህአዴግ የነበረው አይነት አይደለም። እሳቸው እኮ ልክ አንድ ፕሬዚደንሻል የሆነ እኮ ነው። ፓርላሜንታዊ አይመስልም የኛ ሀገር። በእሳቸው ዘመን ፕሬዚደንታዊ ነው ይመስለው። እሳቸው ናቸው የፈለጉ ሰዓት ይሾማሉ፣ ይሽራሉ። የእሳቸው ኃላፊነት ነው። ጡንቻ እንዲያፈረጥሙ ያደረጓቸው እሳቸው ናቸው። የሚሾሟቸው ሰዎች ለህዝብ ያላቸው ወገንተኝነት ምን ይመስላል የሚለው ነው። ከዛ ውጪ የማስተካከያ እርምጃ መውሰድ ነው። እነሱ ከእሳቸው ሀሳብ እሳቸው ካነገቡት ቅን ሀሳብ የሚያፈነግጡ ከሆነ ምንድን ነው ችግሩ ብሎ ገምግመው ካቢኔያቸውን ማንሳት ነው። እንዴ ምንድነው እሳቸው የሾሟቸው ሰዎች አሉ እንዴ አደባባይ ላይ ወጥተው ህዝብን ከህዝብ የሚያቃቀር ጉዳይ ማዶ ለማዶ የአማራ ክልል መሪዎች ከኦሮሚያ ክልል መሪዎች ጋር ማዶ ለማዶ ሆነው ነገር ጠብ ያለሽ በዳቦ ሲመላለሱ ይሰማሉ እኮ እሳቸው። ልክ አይደለም ይሄ ብሎ መገሰጽ አሊያም ከቦታው ማንሳት፣ ይሄን ማድረግ የእሳቸው ኃላፊነት ነው። ቅድም ነግሬሻለሁ። ሀገር መሪዋን ተመሰለ እኔ ልጆች ዱርዬ ቢሆኑ ቢባልጉ እኔና እናትየው ነን የምንወቀሰው። ቤተሰብ ነው የሚወቀሰው። የከሌ ልጅ እኮ ነው የሚባለው። የዶክተር አብይ ሀገር እኮ ነው የሚባሉት። ስለዚህ እሳቸው አጠገባቸው ሲምፕሊ ተዚልሽ እንደሆነ ባለፈው ከአንድ ዓመት ከሁለት ዓመት ወላይታ ሶዶ ሄደው ትልቅ የዳቦ ፋብሪካ ባስመረቁበት ወቅት የጸረ ሙስና ኮሚሽን ኢትዮጵያ ውስጥ ያለውን የባለስልጣናት ሙስና መቋቋም ስላልቻለ ማጋለጥ ስላልቻለ አቅም ስላነሰው እሳቸው በአቶ ተመስገን ጥሩነህ የሚመራ የጸረ ሙስና ኮሚቴ አዋቀሩ። ይሄ ኮሚቴ እዚህ ለሚኩራ ክፍለ ከተማ ላይ አዲስ አበባ የተወሰኑ ሰዎችን የጦስ ዶሮ አደረገና ያዛቸው። አንዳንዶቹም በባለስልጣናት ትብብር ሾልከው ካገር ወጡ። አንድ 5 የሚሆኑት የጦስ ዶሮ ሆኑ። ከፍተኛ የመሬት እንትን ነበር ቀምት። ወላይታ ሄዱ ጊዜ ግን ምንድን ነው ያሉት? እባካችሁን የዘረፋችሁትን ገንዘብ ቢያንስ እንደዚህ ዳቦ ፋብሪካ ክፈቱበት ብለው የራሳቸውን ባለስልጣናት ተናገሩት። ማንም ይዘርፈው የራሳቸው ባለስልጣናት ናቸው። ምንድን ነው ይሄንን ማየት? ይሄው እያየን አይደለን? የፓርላማ ላይ በየጊዜው የሚቀርበው ሰሞኑን እንኳን የኢኖቬሽንና የእንትን ሚኒስትር ምን ያክል ዝርፊያ ቴክኖሎጂና ኢኖቬሽን ዝርፊያን ተካሄደበት ፓርላማ ላይ ሲጋለጥ የነበረው የቆላማና የአርብቶ አደርና ቆላማ አካባቢዎች ባለፈው በአመት ውስጥ የፈጁትን በጀት ምንም አይነት ፕሮጀክት ሳይሰራ ስናይ በዚህ ደረጃ የአገር በጀት የሚዘረፍ ከሆነ ይህንን ቶሎ እርምጃ ወስዶ ማስተካከል የሚገባቸው እሳቸው ናቸው። እሳቸው ያመጧቸው ካቢኔዎች ለሚያደርጉት ጥፋት እኮ ተጠያቂ እሳቸው ናቸው የሚሉት። ይሄንን ለማድረግ ከጎናቸው ሰው የለም። ሰው ማምጣት ነው፣ ሰው ማቆም ነው። ምናልባት ነገ የታሪክ አጋጣሚ ሆኖ አቶ ለማና አቶ ገዱ በጣም ብዙ ነገር አድርገው አብረው ከኚህ ሰው ጋር አልፈው መጥተው ዛሬ ላይ አገርን በጋራ መምራት ሲችሉ ምንድነው ሆድና ጀርባ ያደረጋቸው የሚለው ምናልባት ነገ ታሪክ ያወጣ ይሆናል፣ ወይም እነሱም ይጽፉ ይሆናል። ቅድም እንዳልኩሽ ከዚህ በዘለለ ግን ያኔ የነበረውም የአገር ፍቅር ስሜትና ትኩሳት ከህወሓት መንጋጋ አገርን ለማስጣል የደረገው ትግል ሰምሮ እንደመጣ በዛው ቢቀጥል ኖሮ ሪሊ ምን ያክል ደስተኛ መሆን ነበር። ውሎ ሳያድር ሁለተኛ ዙር ምርጫ ሳይመጣ ግን ይሄ ሲበተን አይተናል።